በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች ምእመናንና ምእመናት ባፈቀረንና በወደደን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እንደምንስ እስከዚህ ሰዓት በሰላም አደረሰን አደረሳችሁ? አሜን። የአባቶቻችን አምላክ ምሕረቱንና ዘላለማዊ ቸርነቱን ያላራቀብን የሰራዊት ጌታ ልዑል እግዚአብሔር ስም አጠራሩ ከአጽናፍ እስከ አጽናፍ ዓለም በድጋሚ የተመሰገነ ይሁን። ለዛሬ የምንመማረው ቅዱስ ቃል ስለ ሕጽበተ እግሩ ነው፣ ወይም ስለ ጸሎተ ሐሙስ ነው። መነሻ የሚሆነን ቅዱስ ቃል በዮሐንስ ወንጌል ምዕራፍ 13 ላይ ስናነብ የምናገኘው ቅዱስ ቃል ነው። ሶብአነ ሊቅክሙ ወእግዚእክሙ ሐጸብኩ እገሪክሙ አንትሙኒ ከመዝ ግበሩ ለቢጽክሙ። እኔ መምህራችሁ ሲሆን ፈጣሪያችሁ ሲሆን እግራችሁን ካጠብኋችሁ እናንተም ደግሞ ለወንድሞቻችሁ እንደዚህ አድርጉ ይላል። እግዚአብሔር አምላካችን በዚህ ቅዱስ ቃል እንዲያስተምረን መልካም ፈቃዱ አይለየን። እግዚአብሔር በጠባብ ደረት በአጭር ቁመት እንደ ሰውኛ በአዳም ቁመት ልክ በመጣ ጊዜ የተናገረው ቅዱስ ቃል ነው። እግዚአብሔር አምላካችን የመጣ ሰውን ለማዳን ነው። ወደ ንስሐ ለመጥራት ነው። ንስሐ ግቡ እያለ ነው የመጣ እና በዚህን ጊዜ እግዚአብሔር ትሕትናን ለማስተማር በዚህን ጊዜ የሰው ልጅ የሚድንበትን የሐዲስ ኪዳን መሠረት የሆነውን ሰውና እግዚአብሔር የሚታረቅበትን ሥጋና ደሙንም የሠራበት ቀን ነው። ትልቅ በዓል የሐዲስ ኪዳን መሠረት ይባላል። ይህ ቀን የሐዲስ ኪዳን መሠረት ነው እና በዚህን ጊዜ እግዚአብሔር አምላካችን ወደ ደቀ መዛሙርቱ ቀረበና እኔ ማነኝ አላቸው። መምህራችን ነህ ፈጣሪያችን ነህ አሉት። እኔ መምህራችሁ ፈጣሪያችሁ ከሆንሁኝ እግራችሁን አጥባችኋለሁ አለ። ቅዱሳን ሐዋርያት ቅዱስ ጴጥሮስ እንዴት ልታጥበን ትችላለህ? እኔን ማጠብ አትችልም፣ እኔን ማጠብ አይገባህም አለ። እግዚአብሔር አምላካችን ግን እኔ አጥባችኋለሁ አለ። መታጠብ አለባችሁ አለ። ይህ ከሆነ ሰውነቴን ሁሉ ነው ማጠብ ያለብህ ብሎ ቅዱስ ጴጥሮስ ተሟገተ ይላል። እግዚአብሔር አምላካችን ግን ምን አለ? እግሩን የታጠበ ሰውነቱ መላ ሰውነቱ የታጠበ ይሆናል አለው እና ከእኔ መታጠብ እኔ እንዳጥብህ ግድ ነው አለው። ካልታጠብህ ከእኔ ጋር ክፍል የለህም ብሎ እግዚአብሔር አምላካችን ቅዱስ ጴጥሮስን ነገረው ይላል። ከዚያም በኋላ አጠባቸው ይላል። ዝቅ ብሎ እግዚአብሔር አምላካችን ወገቡን ታጥቆ እግራቸውን አጠባቸው ይላል። ይህን ካደረገ በኋላ ተመልከቱ፣ እኔ መምህራችሁ ፈጣሪያችሁ ስሆን እግራችሁን እንዳጠብኋችሁ ሁሉ ለወንድሞቻችሁ እናንተም ይህንን ትሕትና አድርጎ አለ። ለወንድሞቻችሁ ይህንን ስሩ፣ ይህንን ትሕትና እኔ ያሳየኋችሁን እኔ ፈጣሪያችሁ ያስተማርኋችሁን በተግባር ግለጹት ብሎ እግዚአብሔር አምላካችን ለደቀ መዛሙርቱ ለቅዱሳን ሐዋርያት ያስተማረበት ቀን ነው እና በእውነት እኔና እናንተም እግዚአብሔርን መምሰል ያስፈልጋል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያየ ከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስለው ሁሉ እናንተ እኔን ምሰሉ አለ ሐዋርያው ቅዱስ ጳውሎስ። እግዚአብሔርን እኔ እንደምመስለው ሁሉ እናንተም እኔን ምሰሉ። ሐዋርያው ቅዱስ ጳውሎስ የእግዚአብሔርን መንገድ ተከትሎ የኖረ እግዚአብሔርን መስሎ በትሕትና የተመላለሰ ያስተማረ የገሰጸ ነው። እግዚአብሔርን መምሰል ከእኛ እንደሚጠበቅ ሐዋርያው ቅዱስ ጳውሎስ አስተምሮናል ማለት ነው። ሐዋርያው ቅዱስ ጳውሎስ እንድንማር እንድናስተምር የትሕትና መምህር መሆን ከእኔና ከእናንተ ይጠበቃል ማለት ነው። በሕይወታችን ላይ ትሕትና ከሌለ ከንቱ ነው የሚሆነው። አባቶቻችን መጀመሪያ በትሕትና በመመላለሳቸው እግዚአብሔር ባለሟል ያደረጋቸው ቅዱሳን አሉ። እግዚአብሔር የትሕትና ምንጭ እንደመሆኑ መጠን እግዚአብሔር አምላካችን በውስጣቸው ማስተዋልን ያደላቸው ቅዱሳን በሕይወት ትሕትናን የገለጹት አሉ። በብሉይ ኪዳን ሆነው እና አብርሃምን የመሰሉ አብርሃም እኔ አፈርና ትቢያ ስሆን ከእግዚአብሔር ጋር መነጋገር ጀመርሁኛል። አፈርና ትቢያ ነኝ፣ ከእግዚአብሔር ዘንድ መነጋገር የማንችል መቅረብ የማልችል
እኔ ትቢያ ነኝ ብሎ ራሱን ዝቅ አድርጓል። ነቢየ እግዚአብሔር ዳዊት በመዝሙር 21 ላይ አንሰ ዕፄ ወአኮ ሰብ፣ እኔ ሰው አይደለሁም ትል ነኝ አለ። እግዚአብሔር 7ቱ ሀብታትን ያደሉት እግዚአብሔር አምላካችን ከእስራኤል በእስራኤል ዙፋን ላይ ዙፋኑን ከፍ ያደረገለት በወንበር ላይ ያስቀመጠው ንጉሠ እስራኤል ዳዊት እኔ ትል ነኝ አለ። ራሱን ዝቅ አደረገ፣ ራሱን ባዶ አደረገ እና በብሉይ ኪዳን ላይ ገና ሐዲስ ኪዳን እግዚአብሔር አምላካችን በተግባር ሳያስተምራቸው ራሳቸውን ዝቅ አድርገው በትሕትና የሄዱ አባቶቻችን አሉ። በትሕትና የተመላለሱ አሉ። ወኢይነብር ማእከለ ቤቴ ዘይገብር ትዕቢተ፣ በቤቴ ላይ ትዕቢትን የሚያደርግ ሰው አይኖርም ብሎ እግዚአብሔር አምላካችን ተናግሯል። መዝሙር 100 ላይ ስናነብ የምናገኘው ቅዱስ ቃል ነው እና በሐዲስ ኪዳንም እነ ቅዱስ ዮሐንስ ወንጌላዊ ወይም መጥምቀ መለኮት የጫማውን ጠፍር መፍታት የማይገባኝ እኔ ደካማ ነኛል፣ እግዚአብሔር አይደለሁም የጫማውን ጠፍር መፍታት አልችልም ማለት። እግዚአብሔር አምላካችን ደግሞ መጥምቀ መለኮት ራሱን እንዲያጠምቅ መለኮትን ዳሶ እንዲያጠምቅ እግዚአብሔር አምላካችን አደረገው ይላል እና በትሕትና ራሳቸውን የካዱ ዝቅ ያደረጉ ብዙዎች አሉ። እግዚአብሔርም በማቴዎስ ወንጌል ምዕራፍ 16 ላይ ራሱን ያልካደ እኔን ሊያገለግለኝ አይችልም ይላል። ክርስትና ማለት ራስን ዝቅ ማድረግ ነው። ክርስትና ማለት እግዚአብሔር ያስተማረው ዝቅ ብሎ ለደቀ መዛሙርቱ ለቅዱሳን ሐዋርያት እጠቡ፣ እናንተም ትሕትናን አስተምሩ፣ ትሑታን ሁናችሁ እናንተም ሌሎቹን በዚህ በትሕትና ፍሬ ጎብኙ በማለት እግዚአብሔር አምላካችን አስተምሯል። እንደዚህ አድርጉ ነው ያለን እና በእውነት የኔና የእናንተ መንገድም ከዚህ የተለየ መሆን የለበትም። ከዚህ ከተለየ ከንቱ ነው የሆነው ማለት ነው እና በዚህ ጊዜ በዚህ ቀን በዕለተ ሐሙስ እግዚአብሔር አምላካችን በትሕትና እንድንመላለስ ለወንድሞቻችሁ እንደዚህ አድርጉ ብሎ እግዚአብሔር ሥርዓት የሠራበት ቀን ነው። ትሕትናን አጽንዖት አድርጎ ያስተማረበት ቀን ነው። እኔ መምህራችሁ ስሆን ዝቅ ካልሁኝ እናንተም ደግሞ ለወንድሞቻችሁ ዝቅ ብላችሁ አስተምሩ፣ ትሕትናን ለትሕትና አርአያ ሁኑ ብሎ እግዚአብሔር ያስተማረበት ነው። በሌላ ሁለተኛው በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ነገ ስለ ኃጢአት ማስተስረያ የሚቆረሰው ሥጋዬ ስለ ኃጢአት መደምሰሻ የሚፈሰው ደሜ ይህ ነው ብሎ እንኩ ብሎ ለደቀ መዛሙርቱ ባርኮ ቀምሶ ያቀመሰበት ሥጋ ወደሙን የሠራበት ቀን ነው። ዓለም የሚድንበት፣ ዓለም የሚቀደስበት፣ ከኃጢአት ማሰሪያ ነፃ የሚወጣበት የሰው ልጅ ከእግዚአብሔር ከፈጣሪው ጋር አንድ የሚሆንበት ርስቱን መንግሥተ ሰማያትን የሚወርስበት ኃጢአት የሚደመሰስበት ዲያብሎስ የሚሻርበት ይህ ነው ብሎ እግዚአብሔር አምላካችን በዕለተ ሐሙስ ሥጋ ወደሙን የሰጠበት ቀን መሆኑን መረዳት አለብን ማለት ነው። እግዚአብሔር አምላካችን ይህን ሥጋ ወደሙ በዛሬ ቀን የሰራበት ነው። ሐዲስ ኪዳን የተመሰረተበት ነው። ሐዲስ ኪዳን ማለት ሰውና እግዚአብሔር የተገናኘበት ነው። እግዚአብሔር አምላካችን ሰውን ለማዳን የመጣ ለመፍረድ አለ። ይመጻእኩ ከመ ይኰንኖ ለዓለም አላ ከመ አሕዮ በዓለሙ ላይ ልፈርድበት ሳይሆን ዓለሙን ላድነው መጣሁኝ ብሎ እግዚአብሔር አምላካችን በዮሐንስ ወንጌል ምዕራፍ 5 የተናገረው ቅዱስ ቃል ነው። እግዚአብሔር በዓለሙ ላይ ሊፈርድ አልመጣም። እግዚአብሔር አምላካችን በዓለሙ ላይ ሊፈርድ ሳይሆን ዓለሙን ሊያድን ነው። እግዚአብሔር አምላካችን ዓለሙን ከእርሱ ጋር ሊያስታርቅ ነው። በቀራንዮ ላይ እግዚአብሔር አምላካችን አስታረቀ ራሱና ነገ የሚቆረሰው ሥጋዬ ይህ ነው እንኩ ብሎ የሰው ልጅ ሚድንበትን ሰውና እግዚአብሔር አንድ የሚሆንበትን ጨለማው የሚርቅበትን ያ የዲያብሎስ እስራት ሰንሰለት የሚፈታበትን መረዳት አለብን ማለት ነው። ሥጋ ወደሙ የሐዲስ ኪዳን መድኃኒት የሆነው እንግዲህ አባ ሕርያቆስም የተናገረው ቅዱስ ቃል በበግ በፍየል
በሌላ ደም እንደሚደረገው እንደቀደሙ አኮ ዘበደመ አርጌ በግ ወላሄም አኮ ከመመስዋዕቶሙ ለአበው ቀደምት ዘበደመ አርጌ። እንግዲህ እንደ አባቶቻችን በበግ በጊደር ደም እንደሚሆነው መስዋዕት እንደቀደሙት አይደለም አለ። ያ መስዋዕት ድህነትን አላመጣም። ያ መስዋዕት የሰውን በደል አልፋቀም፣ ሰውና እግዚአብሔርን አላስታረቅም አለ። ይህኛው ግን አለ በሚገባ ሆነው የሚቀበሉትን ሕይወትን የሚያድል ነው አለ። ሕገ እግዚአብሔርን ሳይጠብቁ ንስሐ ሳይገቡ እንደ ሕጉ ሳይሆኑ የሚቀበሉትን የሚያቃጥል ነው። የሚያቃጥል እውነተኛ እሳት ነው አለ። ዘይክሉ መጨበጥ የማይቻላቸው መዳሰስ የማይቻላቸው እሳት ነው ይላል። በእውነቱ ነው የማይቀርቡትን ወረድ ብሎ ደግሞ በሌላ ቦታ ላይ ምን ይላል? እዚህ በቅዳሴው ላይ የማይላመጥ የአድማስ ድንጋይ ነው ይላል። በሚገባ ለሚሆኑት ግን ሕይወትን የሚያድል ነው ብሎ ታላቁ ሊቅ አባ ሕርያቆስም ተናግሯል ማለት ነው። በሌላ ማርያም ሆይ ስለዚህ እንወድሻለን እውነተኛ መብልንና እውነተኛ መጠጥን አስገኝተሽልናልና ይላል። እንግዲህ ይህ መብል ይህ መጠጥ የእግዚአብሔር ሥጋና ደም እንደሆነ እግዚአብሔር አምላካችን በዕለተ ዓርብ የሚቆረሰው ይህ ነው ያለው ለዚህ ነው። አባ ሕርያቆስም ለዚህ ነው ያመጣልን። የሕይወት መብልና የሕይወት መጠጥን ወልደሽልናልና እንወድሻለን አለ። ነገረ ድኅነት ስንል እመቤታችንን ሳናነሳም ይቻል አይደለም። እመቤታችን የሌለችበት የድኅነት ምስጢር የለም። ምዕራግ ዘእምኔኪ አደው አበው ቀደምት ከሞት ወደ ሕይወት መሸጋገሪያ ሆይ አለ። ወይም አባቶቻችን ከሞት ወደ ሕይወት የተሸጋገሩብሽ ድልድይ አንቺ ነሽ አለ። የአዲስ ኪዳን የዓመተ ምሕረት መገኛ የድንግል ማርያም ምክንያትም አለበት ማለት ነውና ዋነኛ ድኅነት የሚለው ከድንግል ማርያም የነሳው ሥጋ ከድንግል ማርያም የነሳው ደም በዕለተ ዓርብ እንደሚቆረስ እንደሚፈስ የተናገረበት ቅዱስ ቃል መሆኑን ከዚህ መረዳት አለብን ለማለት ነው። በዛሬ በጸሎተ ሐሙስ ሁለት ነገሮችን ይዘናል ማለት ነው። እግዚአብሔር አምላካችን ትሕትናን ያስተማረበት እግዚአብሔር ሲያስተምር እንዲህ አድርጉ በማለት አይደለም፣ ራሱ አድርጉት በማለት ነው። እንደ ባለስልጣን ትእዛዝ በማስተላለፍ ሳይሆን መጀመሪያ ራሱ አድርጎ ነው። እግዚአብሔር መጀመሪያ ትሕትናውን ኑሮ እግዚአብሔር አምላካችን ደቀ መዛሙርቱን አጥቦ እጠቡ ያለበት ነው። ዝቅ ያለበት ሰማያዊ ንጉሥ እግዚአብሔር አምላካችን ደቀ መዛሙርቱን ሐጸበ እግረ አርዳኢሁ የሐዋርያቱን የደቀ መዛሙርቱ የተማሪዎቹን እኮ ነው፣ የጓደኞቹንም አይደለም። የእግዚአብሔር ጓደኛ ምን አለውና ኃያል ነው፣ ልዑል ነው፣ ከሁሉም በበላይ እሱ ነው። ስልጣኑ ይህ ማንም እግዚአብሔርን የሚተካከለው ስለሌለ ከእግዚአብሔር አምላካችን ጓደኛም የእግዚአብሔር መሰልም የለው። አልቦ ዘይመስለከምነ አማልክት እግዚኦ ከአማልክቶች ከታላላቆቹ አንተን የሚመስልህ ማን አለ ብሎታል። እና እግዚአብሔርን የሚመስል ደቀ መዛሙርቱን ዝቅ ብሎ እግዚአብሔር ያጠበበት ቀን ነው እና ትሕትናን አድርጎ ያለበት ሥጋ ወደሙንም ራሱ ቀምሶ አቀመሳቸው አቆረባቸው ነው የሚል እግዚአብሔር ሳያደርግ አድርጎ ያለበት የለም። እና ይሄ እኔና እናንተ እየዳንበት ያለ 2018 ዓመታትን ያስቆጠረ የእግዚአብሔር ሥጋና ደም እኔና እናንተ የታረቅንበት መሆኑን መረዳት አለበት። ቤተ ክርስቲያን የመሰጠው በዕለተ ሐሙስ የተሰጠው ያ አሁንም አለ የማይጠፋ አዳኝነቱ ሁልጊዜም የሚቀጥል መድኃኒት ነው። ዘላለማዊ መድኃኒት ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል ያለም ለዚህ ሥጋዬን የበላ ደሜን የጠጣ በዮሐንስ ወንጌል ምዕራፍ 6 እመ ይበላዕክሙ ሥጋሁ ለወልደ እጓለ እመሕያው አልበክሙ ሕይወት ዘላለም የወልደ እጓለ እመሕያው የኢየሱስ ክርስቶስ ሥጋውን ደሙን ካልተቀበላችሁ ከእርሱ ጋር አትኖሩም፣ ሕይወት አይኖራችሁም ብሎ እግዚአብሔር አምላካችን ያስተማረበት ቀን ከዚህ የሚበላ ከዚህ የሚጠጣ ሕይወትን ያገኛል። ዘበላ ሥጋዬ ወሰትየ ቦ ሕይወት ዘለዓለም ሕይወት አለው
ለዘላለም በሕይወት ይኖራል ማለት ከምድር በላይ ነው። እንግዲህ እኛ ከሞት ባሻገር ሕይወት አለ፣ ከመቃብር ባሻገር ትንሣኤ አለ ብለን ምናምን ስለሆነን በዚህ ልክ ዘላለማዊ ሕይወትን የሚሰጥ አዳኝ መድኃኒት እግዚአብሔር በዕለተ ሐሙስ የሰጠን ይህን ነው ለማለት ነው። ያስተማረን የገሰጸን የአባቶቻችን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ማጠራሩ በድጋሚ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።